አለነ ማለት ነው። ቅድም እኔ እስልምናን ብቀበልና ብገባ እንግዲህ እኔ የገነት ነኝ የመንግስተ ሰማይ ሰው ነኝ ብዬ መናገር እችላለሁ ወይስ አልችልም የሚል ጥሩ ጥያቄ ጠይቃ ነበረ። ያንን እንዳንል ራሱ ህጉ ይከለክላል እስልምናው። ማለትም የለብንም። ከሆነና ካልንማ መሆናችንንማ ብናረጋግጥ ሰላት ለምን እንሰግዳለን ታዲያ? ሰላቱ የምንሰግደው ስግደት የእኛ ጀነት መግባት ከፈጣሪ ትእዛዛት ስር ነው ያለው። ቀዳሚው ትእዛዙ መፈጸሙ ነው። የእኛ ምንዳ ማግኘትና የእኛ ጀነትን መውረስ ከዛ በኋላ በፈጣሪ ፍርድ በሱ ችሮታ የሚገኝ ነው። የተፈጠርንበትን ዓላማ በቁርአን ምዕራፍ 51 ቁጥር 56 አካባቢ ላይ ተጠቅሷል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የሰው ዘር በአጠቃላይ የተፈጠረው ፈጣሪውን ሊያመልክ ብቻ ነው። ስለዚህ ቦታው ላይ መገኘት ብቻ ነው ያለበት። ጀነት መግባቱ አለመግባቱ የሱ ኃላፊነት አይደለም። ግብዣ ከፈጣሪው ዘንድ የሚሰጠው ነው። የተፈጠረበትን ዓላማ ብቻ ይፈጽም ነው የተባለው። ይህንን በዚህ መልኩ ብንረዳው